ሁለት የጥንት ሃይማኖቶች ተመሳሳይ መነሻ ያላቸው ነገር ግን ለዘላለሙ የለያቸው ጉዳይ ምንድነው? ዛሬ በጥልቀትና በደንብ የአይሁድ ሃይማኖትና የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ልዩነትን እንመለከታለን። እነዚህ ሁለት ታላላቅ ሃይማኖቶች በአንድ እግዚአብሔር ተመስርተው ተመሳሳይ ነቢያትን አስተናግደው እንዲሁም ተመሳሳይ መጽሐፍትን በከፊል እየተጋሩ በመጨረሻም የመለያየታቸው ምክንያት አስገርሟቸው ያውቃል? ታዲያ ይህ ቪዲዮ የእነዚህ የሃይማኖቶች ልዩነት ለማታውቁ የተዘጋጀ ስለሆነ እስከ መጨረሻው አብራችሁን ሁኑ። የትና እንዴት ተለያዩ? ልዩነታቸውን ለመረዳት መጀመሪያ መነሻቸውን ማወቅ የግድ ይላል። የአይሁድ እምነት የሚጀምረው ከአባታችን አብርሃም ነው። ይህም ሃይማኖት በሙሴ ዘመን ከፍ ብሎ በሕግም የጸናበት ጊዜ ሲሆን እግዚአብሔር አምላክነቱን ለመግለጽ የመረጠው ሕዝብና ለአብርሃምም የገባውን ኪዳን እየፈጸመ እንዳለ ያሳየበት ዘመን ነው። በኋላም በአዳም በኩል ወደ ዓለም የገባውን ሞት ይሽር ዘንድ የእግዚአብሔር ልጅ መሲሁ ክርስቶስ በእናታችን በቅድስት ድንግል ማርያም በኩል ሥጋን ተዋህዶ ወደ ዓለም ሲገባ በእርሱ ያመኑቱ በክርስቶስ ክርስቲያኖች ተብለው ሲጠሩ፣ ያላመኑበት ደግሞ ገና ሌላ መሲህ በመጠበቅ ላይ ሆነው በአይሁድ እምነታቸው እስካሁን ይገኛሉ። ኢትዮጵያ ክርስቶስ ከመወለዱ በፊት በአይሁድ እምነት ስር የነበረችና የተስፋውን ቃል በመጠባበቅ ላይ የነበረች በመሆኑ ለአዳም የተሰጠው ተስፋ በአማናዊው መሲህ በኢየሱስ ክርስቶስ በመፈጸሙ ፍጹም ሰው ፍጹም አምላክነቱንም አምናና ተቀብላ የአይሁድ ወግና ሥርዓቷን ሳትለቅ ክርስትናን ተቀብላለች። ዛሬ በእስራኤል ምድር ዓለም ላይ ተበትነው በነበረ ሰዓት እንኳን የነበሯቸውንና የረሷቸውን የአለባበስና የመሳሰሉትን ሥርዓቶች ከክርስትና ጋር የማይጋጨውን ይዛ ቀጥላለች። ይበልጥ የሃይማኖት ልዩነቱ የሰፋውም አይሁድ ክርስቶስን በመንቀፍ እንደኛ ሰው ሲሆን ራሱን ከእግዚአብሔር ጋር ያስተካክላል በማለት እስከ መስቀል አደርሰውታል። ዳሩ ግን በእኛ ክርስቲያኖች ዘንድ ሁሉ አስቀድሞ የተነገረና የትንቢቶቹ ሁሉ ፍቺ ከዓይናቸው ቢሰወር እንጂ ክብር ይግባውና ራሱ ክርስቶስም ተላልፎ እንደሚሰጥ እንደሚሰቅሉትም ጭምር እንደሚሞትም በሦስተኛውም ቀን ከሙታን ተለይቶ እንደሚነሳ በመዋዕለ ሥጋዌው ወቅት የተናገረው ጉዳይ ነው። ዛሬ ላይ ብዙዎች በየዋህነት በመጽሐፍ ቅዱሳችንም ላይ እስራኤል እጅግ ብዙ ጊዜ በመጠራቷ ከሕዝቦቿ ጋር ተመሳሳይ ሃይማኖት የምንጋራ የሚመስላቸው እጅግ ብዙ የዋሃናሉ። የዘውትር ጸሎታችን እንደሚለውም አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመንነውም እኛ በመስቀሉ እንድናለን ድነናልም። በአጭሩ እነርሱ በክርስቶስ አያምኑም፣ እኛ ግን እናምናለን። ከዋናው ነጥብና የሃይማኖት ልዩነት ባሻገር አይሁድ ዛሬም ስለ ኃጢአታቸው እንስሳትን በመሰዋት የኃጢአት ስርየት እንዳለ ያምናሉ፣ ይቀበላሉ። ክርስቲያኖች ግን በቀራንዮ መስቀል ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ ራሱን መሥዋዕት አድርጎ በማቅረቡ ከእርሱ ደም የሚልቅ አንዳችም ነገር እንደሌለ ስለምናምን ይህንን ሽረናል። ሌላው አይሁድ በሥላሴ ማለትም በእግዚአብሔር ሦስት አካል አያምኑም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ጨምሮ የኢስተርን ኦርቶዶክስ ሃይማኖት ተከታዮች ካቶሊኮችም ጭምር በእግዚአብሔር ሦስት አካልነት ያምናሉ። አይሁድ አንድ አምላክ ብቻ ይላሉ። እኛ ክርስቲያኖችም አንድ አምላክ አንድ እግዚአብሔር እንላለን፣ ግን ሦስት አካላት አሉት ብለንም እናምናለን። ስለ ሥላሴ ግር ለሚላችሁ ከዚህ ቀደም ቪዲዮ የሰራንላችሁ በመሆኑ ገብታችሁ እንድትመለከቱ አብረን እናያይዝላችኋለን። አይሁድ አምልኮታቸውን በቀዳሚት ሰንበት ሲፈጽሙ፣ እኛ ክርስቲያኖች በቀዳሚት ሰንበትም ክርስቶስ ከሞት ተለይቶ በተነሳባት በሰንበተ ክርስቲያንም በዕለተ እሁድ እንፈጽማለን። ስለዚህ አይሁድና ክርስትና ከአንድ ስር በቅለው ኋላ ግን የተለያዩ የሃይማኖት መስመር ሊኖራቸው ችሏል።
ልዩነታቸው ቀላል ባለመሆኑ ተቀራርቦ የሚያግባባም ስላልሆነ ልዩነታቸውን ይዘው ይኸው ከ2000 ዓመታት በላይ አስቆጥረዋል። ይቆየን። ወስብሐት ለእግዚአብሔር።